የ25 ዓመታትን ጥያቄ ለመመለስ ግስጋሴውን ያሳመረው ፍራንክ ላምፓርድ የምዕራብ ሚድላንዱ ክለብ ኮቨንትሪ ሲቲ አጋማሽ የውድድር ዓመት የሻምፒዮንሺፕ ጉዞ ለሩብ ምዕተ ዓመት ወደ ራቀበት ፕሪሚየር ሊግ ሊመለስ የቀረበ አስመስሎታል። ውሃ ሰማያዊዎቹ ኮቨንትሪ ሲቲዎች በቀድሞ የቼልሲ ኮከብ ፍራንክ ላምፓርድ እየተመሩ የሻምፒዮንሺፕን ግማሽ የውድድር ዓመት በመሪነት አጠናቀዋል። በመጨረሻ ጨዋታቸው ስዋንሲ ሲቲን 1-0 በማሸነፍ ነጥባቸውን 51 ማድረስ ችለዋል። ከተከታዩ ሚድልስብራ ያለው የነጥብ ልዩነትም 8 ሆኖ የመጀመሪያው ዙር ተጠናቋል። በውድድሩ ታሪክ በ23 ጨዋታዎች ከ50 በላይ ነጥብ በመሰብሰብና ግብ በማስቆጠር ከወልቢስ ቀጥሎ ሁለተኛው ቡድን ሆኗል። ፍራንክ ላምፓርድ በተጫዋችነት ዘመኑ ሰማያዊውን መለያ ለብሶ በርካታ ክብሮችን እንዳሳካው ከአንድ ዓመት በፊት ሊያሰለጥን የተረከበውን ውሃ ሰማያዊ ለባሹን ቡድን ወደ ፕሪሚየር ሊግ ሊመልስ የቀረበ መስሏል። 24 ቡድኖች በሚሳተፉበት ሻምፒዮንሺፕ አንደኛና ሁለተኛ ደረጃ ይዘው የሚጨርሱ ክለቦች በቀጥታ ወደ ፕሪሚየር ሊጉ የሚድጉ ሲሆን ኮቨንትሪ ሲቲም ከወዲሁ ከ25 ዓመታት በኋላ የመመለስ ዕድሉን አስፍቷል።